Tabani achuman badani Kanamo edarbe omna wakayone Warega magogis tusanumota Abdisi gonachu warechu gomota Nofkana tujena wakakulota Nun malif rakana maluma vyadomna Amantit jabane dina kenya mona Umne akanamne wakayong kanana Ulfinan apane motuma sargana Warenga magogis tusanumota Abdisi gonashi warechu gomota Nufkana tujena wakakulota Kulkulota kesagi dirasimate Giorgis wakara ulfena argate Umna wakayotin setanara ujete Kumpo kulkulina samira argate Warega magorgis tursadugumota Abdisi godachum warechu gomota Nufkana tujena wakakulkulota Warega magorgis tursadugumota Abdisi godachum warechu gomota Nufkana tujena እግዚአብሔርን የማያውቁ አረመኔዎች ነበሩ። በሀገራቸው በመጣ በሌላ ሀገር ሰው ላይ ጥቃት ከማድረስ አይመለሱም ነበር። በዚህ ሀገር ድራጎን የሚባል አውሬ ይመለክ ነበር። አውሬው በአስፈሪ ፊልሞች ላይ እንደምናየው ዳይኖሰር እንደሚመስል ድርሳኑ እንዲህ ገልጸዋል። አንገቱ የሰጎን አይነት፣ ጅራቱ እንደ ዘንዶ የሆነ እንደ አዞ አይነት ጥርስ ያለው፣ በክንፉ አሞራን የሚመስል፣ እግሮቹ የአንበሳን የሚመስሉ ይሄው ማውሬ ሰውን ጨምሮ በየብስ የሚንቀሳቀሱና በባህር የሚሄዱ የባህር ነፍሳትን ይመገባል። በረጅም እግሩ ያመለጠውን ሁሉ ይደርስበታል። ዘሎ ዛፍ ላይ ቢወጣ እንኳን በረጅም አንገቱ ይቀበለዋል። በክንፉ መወርወር ይችላል። ስለዚህ የሰማይ አዕዋፍም አይቀሩትም። ትንፋሹ መርዝ ስላለው ያገኘውን ሰው ሁሉ ጸጥ ያደርጋል። የቤሩት ሀገር ሰዎችም በንጉሳቸው አማካኝነት አንድ ልማድ አላቸው። ሁሉም በስነ ስርዓት ለአውሬው ሴቶች ልጆቻቸውን በተወሰነ ጊዜ በየተራ ይገብራሉ። አውሬው የሴት ልጅን ስጋ ካልሆነ አልበላም ብሎ ሳይሆን የወንድ ልጅ የበላይነትን የሚያንጸባርቅ ባህል ስለነበረ ነው። በዚህ ሁኔታ የሀገሩ ሴቶች አለቁ። ለድራጎኑ የሚገበርበት ጊዜ ሲደርስ ህዝቡ ተጨነቁ። ለንጉሱም እንዲህ አሉት፣ ሴት ልጆቻችን አለቁ። አሁን ሚስቶቻችንን ልንገብር ነውን? ይህንንስ አናደርገውም፣ ያለ እነርሱ መኖር አንችልምና። ስለዚህ ይህንን ሀገር ጥለን እንሰደዳለን። ንጉሱም ብቻውን እንዳይቀር ለከርሞ ሴቶች እንዲወለዱ የራሱን ሴት ልጅ ለመገበር ወሰነ። ሁኔታውንም ለህዝቡ አሳወቀ። ህዝቡም በዚህ ውሳኔ ተደሰቱ። እንደተለመደው በመገበሪያ ቦታ የንጉሱን ሴት ልጅ አቀረቡ። አውሬው በቦታው አልነበረም። ከአራዊት ወገን ምግብ ፍለጋ ለአደን በጫካ ይዞር ነበር። ከሚገብሩለት ቦታ ላይ አስረው ከሚያስቀምጡለት በስተቀር ሌላ ሰውን አይተናኮልም። ቤሩታዊት የሚለው መጠሪያ ቤተሰቦቿ ያወጡላት ሳይሆን የቤሩት ሀገር ሴት ለማለት ነው።
ኢትዮጵያ ብሎ ኢትዮጵያዊት እንደሚባለው መሆኑ ነው። ከጥቂት ቆይታ በኋላ ከርቀት እየቀረባት ሲመጣ ተመለከተች። በቃ ሊውጠኝ ነው እያለች በፍርሃት መንቀጥቀጥ ጀመረች። የተቀሯትን የደቂቃ ዕድሜ በጭንቀት ውስጥ ሆና በመንቀጥቀጥ ታሳልፋለች። በአንድ በኩል ቶሎ ደርሶ የማይቀርልኝን ሞቴን ቢያፋጥንልኝ ስትል ተመኘች። በሌላ በኩል ደግሞ በዘገየ ጊዜ ምህረት ያደርግልኝ እንደሆን ብላ ተመኘች። አሁን በቀረበ ጊዜ በፈረስ ላይ የተቀመጠ ወጣት ልጅ እንደሆነ ስታረጋግጥ ለጊዜውም ቢሆን እፎይ አለች። እዚህ ማን አሰረሽ አለ ባለ ነጩ ፈረስ። ለቤሩት ሀገር ሰዎች አምላክ ለድራጎን ግብር ተሰጥቼ ነው አለችው። እንዲያስመልጣት አልፈለገችም። ይህ የሀገሩ ልማድ ስለሆነ ለጊዜው እንጂ በዘላቂ አያድነኝም ስትል ሰጋች። በዚህ ጊዜ ድራጎን ዛፉን እያተረማመሰ ብቅ አለ። ይህን ጊዜ ቤሩታዊት ጮክ ብላ ቶሎ ሂድ አንተንም እንዳይበላህ አለችው። ሰማይና ምድርን የፈጠረ ልዑል እግዚአብሔር አምላክ ያለ አላት ፈረሰኛው ተረጋግቶ ሳይደናገጥ። ልጅቱና ፈረሰኛው ቅዱስ ጊዮርጊስ ሲነጋገሩ ሳለ ድራጎን ካጠገባቸው ደረሰ። ከተቀመጠልኝ ግብር አጠገብ ማንህ አንተ ብሎ አንገቱን መዘዘ። ምላሱን አውለበለበ። ከዚያ ተንፋሹን ሊተነፍስበት ሲል ፈረሰኛው ቅዱስ ጊዮርጊስ በአብ በወልድ በመንፈስ ቅዱስ ስም ብሎ አማተበበት። ይህን ጊዜ ቤሩታዊት በፈረሰኛው ወጣት ድፍረት ተደነቀች። ያየችውን ማመን አቃታት። አሁን ድራጎን ዘሎ ጉብ ይልበታል ብላ ስትጠብቅ በተቃራኒው ድራጎኑ ተዝለፍልፎ ወደቀ። ኃይሉ ጠፋ። ቤሩታዊት የሆነውን አይታ ደስ አላት። በመትረፏ ተደሰተች። ቅዱስ ጊዮርጊስ ከፈረሱ ወረደ። ቤሩታዊትን ከታሰረችበት ፈታት። ከርሷ የተፈታውን ገመድ ድራጎንን አስሮ እያስጎተታት ወደ ቤሩት መሃል ከተማ ሄዱ። ህዝቡም የሆነውን ሲያዩ ተረበሹ። የምንገብርለትን አምላካችንን ለምን እንዲያደርግ አሉት። በዚህ ጊዜ በየግንቡና በየዛፉ ላይ በፍርሃትና በድንጋጤ የተንጠለጠሉ ነዋሪዎች ነበሩ። ለዘመናት ይገዙለት የነበረ ኃይለኛ አውሬ በወጣቱ ፈረሰኛ እንደተማረከ እርግጠኛ አልሆኑ። ቅዱስ ጊዮርጊስ ህዝቡን ከኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ እርሱም ብቻ እመኑ፣ ይህ ግን የሰይጣን ማደሪያ አውሬ ነው፣ ራሱን ማዳን እንኳን አይችልም አላቸው። የአካባቢው ነዋሪዎችም አንተ ከሄድክ በኋላ ተመልሶ በእልህ ይፈጀናል አሉ። በሉ ተከተሉኝ ብሎ ቅዱስ ጊዮርጊስ ድራጎን እንደታሰረ ከከተማው ውጭ ወሰደው። ህዝቡም ይከተሉት ነበር። ነገር ግን አሁንም ጥርጣሬያቸው በሙሉ አልተቀረፈም። ስጋት ነበረባቸው። ለዚሁም ድራጎን እየጎተተ ሲሄድ ትንሽ ራቅ ብለው ነበር የሚከተሉት። ምናልባት የታሰረበትን በጣጥሶ ቢነሳ እንኳን ለማምለጥ የተወሰኑ ሰዎች ጥጉን አድፍጠው ነበር የሚከተሉት። ከከተማው ውጭ ባለ ቦታ ላይ ከታሰረበት ጠፍር ተፈታ። ኃይሉ ስለተገፈፈ እስሩ ቢፈታ መንቀሳቀስ አልቻለም። ከዛ ቅዱስ ጊዮርጊስ ፈረስ ላይ ወጣና በጦር ወግቶ ገደለው። ህዝቡ አሁን እፎይ አሉ። ከጭንቀታቸው ተገላገሉ። በቅዱስ ጊዮርጊስ ድንቅ ሥራ ተደሰቱ። በሚያመልከው በኢየሱስ ክርስቶስም አመኑ። በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። ትምህርተ ሃይማኖት ተማሩ። ከዚህ በኋላ ቅዱስ ጊዮርጊስ ከዚህ ሀገር ወጣ። የቤሩት ህዝብ በቅዱስ ጊዮርጊስ ስም 2 ቤተክርስቲያንን አነጹ። አንደኛው በከተማው መሃል፣ ሁለተኛው ደግሞ ድራጎን በተገደለበት በዚሁ ቦታ ላይ። ከዚህ በኋላ ቅዱስ ጊዮርጊስ ባደረጋቸው መልካም ምግባራት ተቀናቃይ ነገስታት በቅናት ተነስተውበት ውስጥ አካሉ አግጦ እስኪወጣ በእንጨት ላይ ሰቅለው ቀጠቀጡት። ሰውነቱም በደም ተጥለቀለቀ። ከተሰቀለበት አውርደው በብረት ርብራብ በተሰራ አልጋ ላይ አጋድመው በብረት ጠፍረው አሰሩት። አጥንቱ እስኪሰበር አጠበቁት። ከስጋው ጋር አደቀቁት። በሌላ ጊዜ የደረሰበት ስቃይ ደግሞ ከውስጥ ያገጠጠ ምስማር ያለበት የብረት ጫማ አስደረጉት። እንዲራመድ አስገደዱት። እግሮቹ ከብረት ጫማው ጋር ተቸነከሩ። የእግር መዳፉን ዘልቀው ምስማሮቹ ስሩን በጣጠሱት። ደሙ እንደ ውሃ ፈሰሰ። መራመድ ሳይችል አጎንብሶ በጉልበቱ ዳኸ። በዚህ ጊዜ ኢየሱስ ክርስቶስን የዕለተ ዓርብ የመስቀል ላይ ስቃይ ያስታወሰ ጸለየ። ይህን ጊዜ ሊቀ መላእክት ቅዱስ ሚካኤል ደረሰለት። ከአሰቃዮቹ ነጥሎ አዳነው። ወደ ነበረበት አቋሙ ወይም ሙሉ አካሉ መለሰውና በነገስታቱ ፊት በግርማ ሞገስ አቆመው። የሆነውን ሲያዩ ነገስታቱ እጅግ ተገረሙ። ከዚህም በኋላ ከእንጨት ጋር አስረው በሰውነቱ ላይ እሾህ የመሰለ ችንካር አብዝተው ጠቀጠቁ። አጥንቱ ከስጋው እስኪፈለቀቅ አሰቃዩት። ከእንጨት ፈተው ጭንቅላቱን በመዶሻ ቀጠቀጡት። በአፍና አፍንጫው አንጎሉ ፈርሶ ወተትና አርጎ የመሰለ ፈሰሰ። እንደገና ከትልቅ ድቡልቡል ድንጋይ ጋር አስረው ከዳገት ቁልቁል አንከባለሉት። ይህ አልበቃ ብሏቸው በትልቅ ድስት በፈላ ውሃ ውስጥ ጣዱት። ከደረሰበትም ስቃይ እንደተፈወሰ ቢያዩ በጀርባ አንጋለው
በብረት ዘንግ ሆዱን ተርትረው ሆድቃውን በሙሉ መሬት ላይ ዘረገፉት። ይህም አልበገረው በሙሉ አካል ሆኖ ምንም እንዳልነካው ከመሬት ብድግ አለ። እጅና እግሩን በአራት ቋሚ እንጨት ወጥረው አስረው ብዙ ጅራፍ አሳረፉበት። ስጋው ተበጣጥሶ ከመሬት ተበታተነ። አጥንት ብቻ ቀረ። ደሙም አፈሩን አርሶ አጨቀየው። የፈላ ውሃ ድኝ የተጨመረበት በላዩ አፈሰሱ። አጥንቱ ተቃጠለ። ከዚያ በኋላ ጌታችን ኢየሱስ እግዚአብሔርን የማያውቁ አረመኔዎች ነበሩ። በሀገራቸው በመጣ በሌላ ሀገር ሰው ላይ ጥቃት ከማድረስ አይመለሱም ነበር። በዚህ ሀገር ድራጎን የሚባል አውሬ ይመለክ ነበር። አውሬው በአስፈሪ ፊልሞች ላይ እንደምናየው ዳይኖሰር እንደሚመስል ድርሳኑ እንዲህ ይገልጸዋል። አንገቱ የሰጎን አይነት፣ ጅራቱ እንደ ዘንዶ የሆነ እንደ አዞ አይነት ጥርስ ያለው፣ በክንፉ አሞራን የሚመስል እግሮቹ የአንበሳን የሚመስሉ። ይኸውም አውሬ ሰውን ጨምሮ በየብስ የሚንቀሳቀሱና በባህር የሚሄዱ የባህር ነፍሳትን ይመገባል። በረጅም እግሩ ያመለጠውን ሁሉ ይደርስበታል። ዘሎ ዛፍ ላይ ቢወጣ እንኳ በረጅም አንገቱ ይቀበለዋል። በክንፉ መወርወር ይችላል። ስለዚህ የሰማይ አዕዋፍም አይቀሩትም። ትንፋሹ መርዝ ስላለው ያገኘውን ሰው ሁሉ ጸጥ ያደርጋል። የቤሩት ሀገር ሰዎችም በንጉሳቸው አማካኝነት አንድ ልማድ አላቸው። ሁሉም በስነ ስርዓት ለአውሬው ሴቶች ልጆቻቸውን በተወሰነ ጊዜ በየተራ ይገብራሉ። አውሬው የሴት ልጅን ስጋ ካልሆነ አልበላም ብሎ ሳይሆን የወንድ ልጅ የበላይነትን የሚያንጸባርቅ ባህል ስለነበረ ነው። በዚህ ሁኔታ የሀገሩ ሴቶች አለቁ። ለድራጎኑ የሚገበርበት ጊዜ ሲደርስ ህዝቡ ተጨነቁ። ለንጉሱም እንዲህ አሉት፣ ሴት ልጆቻችን አለቁ። አሁን ሚስቶቻችንን ልንገብር ነውን? ይህንንስ አናደርገውም፣ ያለ እነርሱ መኖር አንችልምና። ስለዚህ ይህንን ሀገር ጥለን እንሰደዳለን። ንጉሱም ብቻውን እንዳይቀር ለከርሞ ሴቶች እንዲወለዱ የራሱን ሴት ልጅ ለመገበር ወሰነ። ሁኔታውንም ለህዝቡ አሳወቀ። ህዝቡም በዚህ ውሳኔ ተደሰቱ። እንደተለመደው በመገበሪያ ቦታ የንጉሱን ሴት ልጅ አቀረቡ። አውሬው በቦታው አልነበረም። ከአራዊት ወገን ምግብ ፍለጋ ለአደን በጫካ ይዞር ነበር። ከሚገብሩለት ቦታ ላይ አስረው ከሚያስቀምጡለት በስተቀር ሌላ ሰውን አይተናኮልም። ቤሩታዊት የሚለው መጠሪያ ቤተሰቦቿ ያወጡላት ሳይሆን የቤሩት ሀገር ሴት ለማለት ነው። ኢትዮጵያ ብሎ ኢትዮጵያዊት እንደሚባለው መሆኑ ነው። ከጥቂት ቆይታ በኋላ ከርቀት እየቀረባት ሲመጣ ተመለከተች። በቃ ሊውጠኝ ነው እያለች በፍርሃት መንቀጥቀጥ ጀመረች። የተቀሯትን የደቂቃ ዕድሜ በጭንቀት ውስጥ ሆና በመንቀጥቀጥ ታሳልፋለች። በአንድ በኩል ቶሎ ደርሶ የማይቀርልኝን ሞቴን ቢያፋጥንልኝ ስትል ተመኘች። በሌላ በኩል ደግሞ በዘገየ ጊዜ ምህረት ያደርግልኝ እንደሆን ብላ ተመኘች። አሁን ቀረበ። በቀረበ ጊዜ በፈረስ ላይ የተቀመጠ ወጣት ልጅ እንደሆነ ስታረጋግጥ ለጊዜውም ቢሆን እፎይ አለች። እዚህ ማን አሰረሽ? አለ ባለ ነጩ ፈረስ። ለቤሩት ሀገር ሰዎች አምላክ ለድራጎን ግብር ተሰጥቼ ነው አለችው። እንዲያስመልጣት አልፈለገችም። ይህ የሀገሩ ልማድ ስለሆነ ለጊዜው እንጂ በዘላቂ አያድነኝም ስትል ሰጋች። በዚህ ጊዜ ድራጎን ዛፉን እያተረማመሰ ብቅ አለ። ይህን ጊዜ ቤሩታዊት ጮክ ብላ ቶሎ ሂድ አንተንም እንዳይበላህ አለችው። ሰማይና ምድርን የፈጠረ ልዑል እግዚአብሔር አምላክ ያለ አላት ፈረሰኛው ተረጋግቶ ሳይደናገጥ። ልጅቱና ፈረሰኛው ቅዱስ ጊዮርጊስ ሲነጋገሩ ሳለ ድራጎን ካጠገባቸው ደረሰ። ከተቀመጠልኝ ግብር አጠገብ ማነህ አንተ ብሎ አንገቱን መዘዘ። ምላሱን አውለበለበ። ከዚያ ተንፋሹን ሊተነፍስበት ሲል ፈረሰኛው ቅዱስ ጊዮርጊስ በአብ በወልድ በመንፈስ ቅዱስ ስም ብሎ አማተበበት። ይህን ጊዜ ቤሩታዊት በፈረሰኛው ወጣት ድፍረት ተደነቀች። ያየችውን ማመን አቃታት። አሁን ድራጎን ዘሎ ጉብ ይልበታል ብላ ስትጠብቅ በተቃራኒው ድራጎኑ ተዝለፍልፎ ወደቀ። ኃይሉ ጠፋ። ቤሩታዊት የሆነውን አይታ ደስ አላት። በመትረፏ ተደሰተች። ቅዱስ ጊዮርጊስ ከፈረሱ ወረደ። ቤሩታዊትን ከታሰረችበት ፈታት። ከርሷ የተፈታውን ገመድ ድራጎንን አስሮ እያስጎተታት ወደ ቤሩት መሃል ከተማ ሄዱ። ህዝቡም የሆነውን ሲያዩ ተረበሹ። የምንገብርለትን አምላካችንን ለምን እንዲያደርግ አሉት። በዚህ ጊዜ በየግንቡና በየዛፉ ላይ በፍርሃትና በድንጋጤ የተንጠለጠሉ ነዋሪዎች ነበሩ። ለዘመናት ይገዙለት የነበረ ኃይለኛ አውሬ በወጣቱ ፈረሰኛ እንደተማረከ እርግጠኛ አልሆኑ። ቅዱስ ጊዮርጊስ ህዝቡን ከኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ እርሱም ብቻ እመኑ፣ ይህ ግን የሰይጣን ማደሪያ አውሬ ነው፣ ራሱን ማዳን እንኳን አይችልም አላቸው። የአካባቢው ነዋሪዎችም አንተ ከሄድክ በኋላ ተመልሶ በእልህ ይፈጀናል አሉ። በሉ ተከተሉኝ ብሎ ቅዱስ ጊዮርጊስ ድራጎን እንደታሰረ ከከተማው ውጭ ወሰደው። ህዝቡም ይከተሉት ነበር። ነገር ግን አሁንም ጥርጣሬያቸው በሙሉ አልተቀረፈም።
ስጋት ነበረባቸው። ለዚሁም ድራጎን እየጎተተ ሲሄድ ትንሽ ራቅ ብለው ነበር የሚከተሉት። ምናልባት የታሰረበትን በጣጥሶ ቢነሳ እንኳን ለማምለጥ የተወሰኑ ሰዎች ጥግ ጥጉን አድፍጠው ነበር የሚከተሉት። ከከተማ ውጭ ባለ ቦታ ላይ ከታሰረበት ጠፍር ተፈታ። ኃይሉ ስለተገፈፈ እስሩ ቢፈታ መንቀሳቀስ አልቻለም። ከዛ ቅዱስ ጊዮርጊስ ፈረስ ላይ ወጣና በጦር ወግቶ ገደለው። ህዝቡ አሁን እፎይ አሉ፣ ከጭንቀታቸው ተገላገሉ። በቅዱስ ጊዮርጊስ ድንቅ ሥራ ተደሰቱ። በሚያመልከው በኢየሱስ ክርስቶስም አመኑ። በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። ትምህርተ ሃይማኖት ተማሩ። ከዚህ በኋላ ቅዱስ ጊዮርጊስ ከዚህ ሀገር ወጣ። የቤሩት ህዝብ በቅዱስ ጊዮርጊስ ስም 2 ቤተክርስቲያንን አነጹ። አንደኛው በከተማው መሃል፣ ሁለተኛው ደግሞ ድራጎን በተገደለበት በዚሁ ቦታ ላይ። ከዚህ በኋላ ቅዱስ ጊዮርጊስ ባደረጋቸው መልካም ምግባራት ተቀናቃይ ነገስታት በቅናት ተነስተውበት ውስጥ አካሉ አግጦ እስኪወጣ በእንጨት ላይ ሰቅለው ቀጠቀጡት። ሰውነቱም በደም ተጥለቀለቀ። ከተሰቀለበት አውርደው በብረት ርብራብ በተሰራ አልጋ ላይ አጋድመው በብረት ጠፍረው አሰሩት። አጥንቱ እስኪሰበር አጠበቁት። ከስጋው ጋር አደቀቁት። በሌላ ጊዜ የደረሰበት ስቃይ ደግሞ ከውስጥ ያገጠጠ ምስማር ያለበት የብረት ጫማ አስደረጉት። እንዲራመድ አስገደዱት። እግሮቹ ከብረት ጫማው ጋር ተቸነከሩ። የእግር መዳፉን ዘልቀው ምስማሮቹ ስሩን በጣጠሱት። ደሙ እንደ ውሃ ፈሰሰ። መራመድ ሳይችል አጎንብሶ በጉልበቱ ዳኸ። በዚህ ጊዜ ኢየሱስ ክርስቶስን የዕለተ ዓርብ የመስቀል ላይ ስቃይ ያስታወሰ ጸለየ። ይህን ጊዜ ሊቀ መላእክት ቅዱስ ሚካኤል ደረሰለት። ከአሰቃዮቹ ነጥሎ አዳነው። ወደ ነበረበት አቋሙ ወይም ሙሉ አካሉ መለሰውና በነገስታቱ ፊት በግርማ ሞገስ አቆመው። የሆነውን ሲያዩ ነገስታቱ እጅግ ተገረሙ። ከዚህም በኋላ ከእንጨት ጋር አስረው በሰውነቱ ላይ እሾህ የመሰለ ችንካር አብዝተው ተቀጠቁ። አጥንቱ ከስጋው እስኪፈለቀቅ አሰቃዩት። ከእንጨት ፈተው ጭንቅላቱን በመዶሻ ቀጠቀጡት። በአፍና አፍንጫው አንጎሉ ፈርሶ ወተትና አርጎ የመሰለ ፈሰሰ። እንደገና ከትልቅ ድቡልቡል ድንጋይ ጋር አስረው ከዳገት ተከለለ ጊዮርጊስ በነገስታት ፊት አንዳች ሳትፈራ ጌታዬ አምላኬ ብለህ ስትጠራ ሰባት አክሊላትን አምላክ ሰጠ። ምስክር ሆነ በመታመን ያላፈረብህ ክርስቶስ ተገልጦ ወዳጄ አለህ። ገብቶልሃልና ጽኑ ቃል ኪዳን